ሰላም እንዴት ናችሁ? እንደምን ቆያችሁ? እንደምን ከረማችሁ? ውድ የመላት ቱቶሪያልስ ቤተሰቦች እንዴት ናችሁ? ዛሬ በሚኖረን ቆይታ የኤምአይኤስ ወይም ማኔጅመንት ኢንፎርሜሽን ሲስተም ሁለተኛ ቻፕተር ቪዲዮ እንመለከታለን። ዛሬ በሚኖረን ቆይታ እንዳጠቃላይ ፋውንዴሽናል ኮንሴፕትስ ኦፍ ማኔጅመንት ኢንፎርሜሽን ሲስተም ተብሎ ስለሚጠሩ ኤሌመንቶች እንመለከታለን። በቆይታችንም እንዳጠቃላይ ከማኔጅመንት ኢንፎርሜሽን ሲስተም ጋር የተገናኙ ላይክ የዳታ ሃይራርኪዎችን እንመለከታለን። ከዛም በተጨማሪ ደግሞ አዲሽናሊ የምንመለከታቸው ጉዳዮች ይኖራሉ። ከኢቢዝነስ ጋር ከኢኮሜርስ ጋር የተገናኙ ጉዳዮችን እንመለከታለን። እንዴት የማኔጅመንት ኢንፎርሜሽን ሲስተምን በቢዝነስ ውስጥ በማኔጅመንት ውስጥ በምን አይነት መንገድ አፕላይ እንደምናደርገው በተመሳሳይ መልኩ የምንመለከት ይሆናል። እንግዲህ ወደ ጠቅላላ አድርገን ስንመለከት አውትላይኑን የመጀመሪያው የሚሆነው ቢዝነስ ማኔጅመንት እና በቢዝነስ ላይ የማኔጅመንት ፋንክሽኖች ምንድን ናቸው፣ ዘንድ በነዛ ውስጥስ ማኔጅመንት ኢንፎርሜሽን ሲስተም ምን አይነት ሮል ይኖራል የሚለው እንመለከታለን። ከዛ ተጨማሪ ማኔጀሮች ለምንድን ነው መረጃን የሚፈልጉት ኢንፎርሜሽንን የሚፈልጉት የሚለው እንመለከታለን። ከዛ ተጨማሪ እንዳጠቃላይ በኢንፎርሜሽን ሲስተም ውስጥ ያሉ ፍሬምወርኮች እንመለከታለን። ዳታ፣ ኖሌጅ፣ ኢንፎርሜሽን እንዲሁም ዊዝደም ብለን የምንጠራው አለ። እንግዲህ የኖሌጅ ማኔጅመንት ሌቭል ነው። ሶስቱን እንመለከታለን። አዲሽናሊ ሶርሱን እንመለከታለን። ማኔጀሮች መረጃን ከየት ያገኛሉ የሚለውን ሶርሱን እንመለከታለን። ፋይናሊ ቢዝነስን የቢዝነስ ሲስተምን እንዲሁም ደግሞ የኢቢዝነስ ከኢኮሜርስ ጋር አያይዘን የምንመለከት ይሆናል። ሶስት ከቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ጋብዛለሁኝ። ወደ ኢንትሮዳክሽን ኢንፎርሜሽን ሲስተም ሆነ ቴክኖሎጂ እንደሚታወቀው ቫይታል ኮምፖነንትስ ኦፍ ሰክሰስፉል ቢዝነስስ ናው ታይም ዓለማችን ላይ በጣም ሰክሰስፉል የሚባሉ ስኬታማ የሚባሉ ቢዝነሶች ከጀርባቸው የኢንፎርሜሽን ሲስተም እና የኢንፎርሜሽን ቴክኖሎጂ አለ። አማዞንን ብንመለከት፣ አሊባባን ብንመለከት አሁን ላይ ዓለማችን ላይ የሀብት ማማ ላይ የተቆናጠጡ ሰዎችን በሙሉ ብትመለከቱ እንደሆነ የግድ የሀብት ማማ ላይ የተቆናጠጡትን ማየት ላይጠበቅብን ይችላል። በአቅራቢያችንም ሆነ ወይም በአካባቢያችን ላይ የበለጠ ቢዝነሶች ፍሎሪሽ ማድረግ የሚችሉት ማበብ የሚችሉት እንዲሁም ሪል የሆነ አክሴፕታንሱ ማግኘት የሚችሉት ኢንፎርሜሽን ቴክኖሎጂ እና ኢንፎርሜሽን ሲስተምን አፕላይ ሲያደርጉ ነው። ለዛ ነው ኢንፎርሜሽን ሲስተም ኤንድ ኢንፎርሜሽን ቴክኖሎጂ አር ቫይታል ኤሊመንትስ ፎር ኤኒ ሰክሰስፉል ቢዝነስ የሚባለው። ከዚህ አንጻር ኢንፎርሜሽን ሲስተም ያለውን ሮል በደንብ አንደርስታንድ ማድረግ መቻል ይጠበቅብናል። በተለይ ኢንቴኒያን ሴንቸሪ አሁን ባለንበት ዘመን በተለይ ኢንፎርሜሽን ሲስተም ሆነ ኢንፎርሜሽን ቴክኖሎጂ በጣም አስፈላጊ ከሚባሉ ኤሌመንቶች ናቸው። ኢንፎርሜሽን ቴክኖሎጂ ካን ሄልፕ ኦል ካይንድስ ኦፍ ቢዝነስስ ቱ ኢምፕሩቭ ዘ ኤፊሺየንሲ ኤንድ ዘ ኢፌክቲቭነስ ኦፍ ዜር ኦፕሬሽን። ስለዚህ የአንድን የቢዝነስ ፕሮሰስ የአንድን ተቋም የማኔጀራዊ እና ዲሲሽን ሜኪንግ ሊሆን ይችላል፣ ኦር በሰራተኞች መካከል ያለ ኮላቦሬሽንን ስራ ላይ የሚኖራቸውን ኢንጌጅመንት ሊሆን ይችላል። ያን የበለጠ በማጠናከር ደረጃ፣ ያን የበለጠ ኢፌክቲቭ በማድረግ ደረጃ፣ ያን የበለጠ ኤፊሽንት በማድረግ ደረጃ ኢንፎርሜሽን ቴክኖሎጂ ትልቅ የሆነ ሚናን ይጫወታል ነው። ኢቨን ኢት ሄልፕስ አስ ቱ ስትሬንግዝ ዘ ኮምፒቲቲቭ ፖዚሽንስ ኦፍ ማርኬት ፕሌስ ነው። ኢቨን ማርኬት ፕሌስ ላይ በገበያውም ላይ ተወዳዳሪ ሆኖ ቢዝነሶቹ መቆየት እንዲችሉ በማድረግ ደረጃ ትልቅ የሆነ ሚና ይወጣል። ከዚህ አንጻር ኢንፎርሜሽን ቴክኖሎጂም ሆነ ኢንፎርሜሽን ሲስተም ትልቅ የሆነ ሚናን ይወጣል የሚለውን መያዝ መቻል ይጠበቅብናል። በተቋማችን ውስጥ በማንኛውም አይነት ተቋም ውስጥ ኢንፎርሜሽን ሲስተም ኮምፒውተራይዝድ ሊሆን ይችላል፣ ኮምፒውተራይዝድ ላይሆን ይችላል። ኢንፎርሜሽን ሲስተም ስንል እንዳጠቃላይ በግለሰብ ሊሆን ይችላል በመረጃ መካከል ያለው ኢንተራክሽን ነው ሲስተም ብለን የምንጠራው ያን ኢንተራክሽን ነው። ያ ኢንተራክሽን ቢ ኮምፒውተራይዝድ ሆኖ በኮምፒውተር መልኩ ሊታገዝ ይችላል፣ ወይም ደግሞ ኮምፒውተራይዝድ ላይሆን ይችላል። ግን እንዳጠቃላይ በተቋም ውስጥ ኢንፎርሜሽን ሲስተም ይኖራል። ያ ኢንፎርሜሽን ሲስተም ቢ ኮምፒውተራይዝድ ሊሆን ይችላል፣ ኮምፒውተራይዝድ ላይሆን ይችላል ነው። ለምሳሌ በአንድ ሆቴል ሩም ውስጥ ማጨስ የሚከለክል ሲግናል ሊኖር ይችላል። ስሞክ ሲግናል ፎር ኮሚኒኬሽን ኮሚኒኬት ያደርጋል። ጭስ እየጨሰ ከሆነ ከዛ ዲቴክት አድርጎ የት ቦታ እየጨሰ እንደሆነ ሊያሳይ ይችላል ኮምፒውተራይዝድ ሆነ የት መካኒዝም። ወይም ደግሞ ላይብራሪ ውስጥ ያለ ካርድ ካታሎግ ልንመለከት እንችላለን። ካርድ ካታሎግ ይሄ ደግሞ ሞር ኮምፒውተራይዝድ ላይሆን ይችላል። ነገር ግን ያንን የላይብራሪ ሲስተም በዛ ላይብራሪ ውስጥ ምን አይነት መጽሐፎች አሉ፣ ምን አይነት መጽሐፎች ይገኛሉ የሚለውን ግን የበለጠ ደግሞ ኤክስፕረስ ያደርግናል ካርድ ካታሎግ ብለን የምንጠራው። ከዛ በተጨማሪ ቡክ ባግ፣ ዴይ ፕላነር፣ ኖትቡክ፣ ፋይል ፎልደሮችን ስንመለከት እነዚህ በሙሉ ኢንፎርሜሽን ሲስተም ናቸው። ካሽ ሬጂስተር አት ዮር ኒረስት ሬስቶራንት ኦር አት ዮር ቤስት ሬስቶራንት እናንተ የምትመገቡበት ምግብ ቤት ውስጥ ያለ የካሽ ሬጂስተር
ያ ራሳቸው ላይ የኢንፎርሜሽን ሲስተም ነው። ፔፐር ቤዝድ የሆነ የአካውንቲንግ ሌጀር ልንመለከት እንችላለን። ያንን ስንመለከት ያ ሚኖት ቢ ኮምፒውተራይዝድ ነገር ግን ኢንፎርሜሽን ሲስተም ነው። ስለዚህ በተቋማችን ውስጥ መቼስ ኢንፎርሜሽን ሲስተም ትልቅ የሆነ ሚና አለው የሚለውን ለማሳየት ያክል ነው። ለአዘር ፓርት ቢዝነስ ፋንክሽን እና ማኔጅመንት ፋንክሽኖች እንመለከታለን። ያው ቢዝነስ እንደ ቢዝነስ በጣም ብዙ ፋንክሽኖች አሉት ላይ ከአድሚኒስትሬሽን አንጻር፣ ከማርኬቲንግ አንጻር፣ ከኦፕሬሽን አንጻር፣ ከማኑፋክቸሪንግ አንጻር፣ ከኤችአር አንጻር ኤሪያዎች ላይ በሙሉ ደግሞ ኢንፎርሜሽን ሲስተም አፕላይ ይደረጋል። አድሚኒስትሬት ሲደረግ አፕላይ ይደረጋል። ከተጨማሪ ማርኬቲንግ ላይ ራሱን ቻለ ማርኬቲንግ ሲስተም አለ፣ የሴልስ ሲስተም አለ። ከዚህ አንጻር ኢንፎርሜሽን ሲስተም አፕላይ እናደርጋለን። ፋይናንስ ላይ ኢንፎርሜሽን ሲስተም አፕላይ ይደረጋል። ፔሮል ሲሰራ ኮምፒውተራይዝድ በሆነ መካኒዝም ሊሰራ ይችላል። እዛ ውስጥ በሙሉ ኢንፎርሜሽን ሲስተም አለ። ኤችአር ላይ ኢንፎርሜሽን ሲስተም አለ። ሰዎች ለስራ ሲቀጠሩ ሲመለመሉ በዛ ሂደት ውስጥ ሁሉ ኢንፎርሜሽን ሲስተምን አፕላይ ልናደርግ እንችላለን። ኢንፎርሜሽን ቴክኖሎጂ አለ። ከተጨማሪ ኦፕሬሽን እና የማኑፋክቸሪንግ ማለት በኦፕሬሽን በማኑፋክቸሪንግ ሂደት ውስጥ ኢንፎርሜሽን ሲስተምን አፕላይ እናደርጋለን ነው። ከዛ በተጨማሪ የማኔጀራል ፋንክሽንስ ብለን የምንጠራቸው አሉ። ያው የማኔጀራል ፋንክሽንስ ወር ማኔጅመንት ፋንክሽንስ ማኔጀራል አክቲቪቲ የምንጠራቸው ማኔጅመንት ፋንክሽን ብለን የምንጠራው ቶታል አክቲቪቲ ዛት አር ጊቨን ማኔጀር ሰፖዝድ ቱ አክት ነው። አክት ማድረግ የሚጠበቅበት ወይም ፐርፎርም ማድረግ የሚጠበቅበት ያንን የተቋም ግብ አቺቭ ለማድረግ ሲባል አንድ ማኔጀር አክት ማድረግ የሚጠበቅበት ፐርፎርም ማድረግ የሚጠበቅበትን ነገር ይቆልት ማኔጀራል ፋንክሽን ብለን እንጠራለን። ማኔጀራል ፋንክሽን እንጠራለን። ማኔጀራል ፋንክሽን ውስጥ 5 መሰረታዊ የማኔጀራል ፋንክሽኖች አሉ። እነዚህም ፕላኒንግ፣ ኦርጋናይዚንግ፣ ስታፊንግ፣ ሊዲንግ እና ኮንትሮሊንግ ተብሎ ይጠራል። ፕላኒንግ ቤዚካሊ ዲሳይዲንግ ኢን አድቫንስ ዋት ቱ ዱ ዌር ቱ ዱ ባይ ሆም ቱ ዱ እያልን የምንጠራው ነው ፕላኒንግ ብለን የምንጠራው። ወይም ደግሞ ፕላኒንግ ማለት ጎል ፕላስ ስትራቴጂ ብለን የምንጠራው ዲሳይዲንግ ዋት ኦብጀክቲቭ ኤንድ ዘ ኮርስ ኦፍ አክሽን ቱ ሪች አውት አት ዲስ ስቴጅ ነው። እዛ ስቴጅ ላይ ወይም ግባችን ላይ ኦብጀክቲቫችን ላይ ሊያደርሰን የሚችለውን ኮርስ ኦፍ አክሽንንም ዲዛይን ማድረግ መቻልን ነው ብለን የምንጠራው ፕላኒንግ ብለን የምንጠራው። ስለዚህ ግብና ስትራቴጂን ንድፍን ስልትን የምናስቀምጥበት መካኒዝም ነው። ሴቲንግ ኦብጀክቲቭ ኤንድ ዲተርማይኒንግ ሃው ዜይ ዊል ሜት እንዴት ነው የምናደርገው እንዴት ነው አቺቭ የምናደርገው የሚለውንም መንገዱንም አብረን የምናስቀምጥበት ነው ፕላኒንግ ብለን የምንጠራው። ይህንን በማድረግ ሂደት ውስጥ ሁሉ ኢንፎርሜሽን ሲስተም ይጠቅመናል። አሁን እዚህ ውስጥ የማኔጅመንት ፋንክሽኖችን ለማብራራት ለመዘርዘር አለ ራዘር ማኔጅመንት ኢንፎርሜሽን ሲስተም ወይም አጠቃላይ ኢንፎርሜሽን ሲስተም ሆነ ኢንፎርሜሽን ቴክኖሎጂ በፕላን በማድረግ ሂደት ውስጥ ምን አለው ጉልህ የሆነ ሚና አለው። ጉልህ የሆነ ሚና አለው። ስለዚህ ከአሁን በፊት የነበሩ ሪከርዶችን ተመርኩዞ ነው ፕላን የሚደረገው። ከዚህ አንጻር ለፕላኒንግ ኢንፎርሜሽን ሲስተም ትልቅ አይነት ሚና አለው። ኦርጋናይዝ በማድረግ ሂደት ውስጥ፣ አሬንጅ በማድረግ ሂደት ውስጥ፣ ኮላቦሬት በማድረግ ሂደት ውስጥ፣ ዴሊጌት በማድረግ ሂደት ውስጥ፣ አውቶሪቲዎችን ሪስፖንሲቢሊቲዎችን አሳይን በማድረግ ሂደት ውስጥ ዴሊጌሽን ብለን የምንጠራው ኢቨን ሪሶርስን አሎኬት በማድረግ ሂደት ውስጥ ኢንፎርሜሽን ሲስተም ትልቅ የሆነ ሚናን ይወጣል። ስታፊንግ ስንል ደግሞ ፕሌሲንግ ራይት ፐርሰን አት ራይት ፖዚሽን። ስለዚህ ትክክለኛውን ሰው በትክክለኛ ቦታ በመመደብ ሂደት ውስጥ፣ ሪክሩት በማድረግ ሂደት ውስጥ፣ ሰሌክት በማድረግ ሂደት ውስጥ፣ ትሬን በማድረግ ሂደት ውስጥ፣ ፕሮሞት በማድረግ ሂደት ውስጥ፣ ዲሞት በማድረግ ትራንስፈር በማድረግ ዌጅ ላይ ሊሆን ይችላል፣ ሳላሪ አድሚኒስትሬሽን ሊሆን ይችላል፣ ኢንዱስትሪ ሪሌሽን ሊሆን ይችላል። እነዚህ በሙሉ ፐርሶናል ቤዝድ የሆኑ ታስኮች ናቸው። እነዚህን በምንከውንበት ጊዜ ኢንፎርሜሽን ሲስተምን አፕላይ እናደርጋለን። አዲሽናሊ ሊዲንግ ብለን የምንጠራው ፋንክሽን አለ። ሊዲንግ ሰዎችን ኢንፍሉዌንስ የምናደርግበት መካኒዝም ነው፣ አርት ነው። ሰዎችን ለሰዎች መረጃዎችን ኮሚኒኬት የምናደርግበት፣ ኢንስፓየር የምናደርግበት፣ ጋይድ የምናደርግበት መንገድ ነው። በዚህም ሂደት ውስጥ ኢንፎርሜሽን ሲስተም ትልቅ የሆነ ሚናን ይወጣል። ኢንፎርሜሽን አንድ መሪ ከሚያሰኘው ነገሮች ሁሉ መረጃ መሰብሰብ መቻል፣ ያን የሰበሰባቸው መረጃዎች ጠቃሚነት መረጃዎች ከሆኑ ለሰራተኞቹ ማጋራት መቻሉ፣ ኮሚኒኬት ማድረግ መቻሉ ነው ሊደር የሚያሰኘው። ከዚህ አንጻር በሊዲንግ ሂደት ውስጥ ኢንፎርሜሽን ሲስተም ትልቅ የሆነ ሚናን ይወጣልናል። ሌላኛው ኮንትሮሊንግ ነው። እንግዲህ ኮንትሮሊንግ ምን ያክለን ነበር፣ ምን አሳክተናል፣ ያሳካሉ ምን ያክል ነው፣ ካላሳካን ያላሳካንበት ምክንያት ምንድነው የሚለውን ዲቴክት እናደርግበት ዘን ዊል ቴክ ኮሬክቲቭ አክሽን ነው። ስለዚህ we need to set standard ቀመን ስታንዳርድ ሴት እናደርጋለን። ከዛ we need to measure the current performance current performance ሜጀር እናደርጋለን። ዳታ ኮሌክት እናደርጋለን። ያን ዳታ ወደ ኢንፎርሜሽን እንቀይረዋለን። ከዛ ያን ኢንፎርሜሽን ቀመን ከያዝነው አንፃር ኮምፔር እናደርጋለን። ዘን እዚህ ማለት ፕላን ያደረግነውን ነገር አቺቭ አድርገናል ወይስ አላደረግንም የሚለውን ቸክ የምናደርግበት መካኒዝም ነው ማለት ነው። ስለዚህ በኮንትሮሊንግ ሂደቱም ውስጥ ማኔጅመንት ኢንፎርሜሽን ሲስተም ወይም ደግሞ ኢንፎርሜሽን ሲስተም እና ኢንፎርሜሽን ቴክኖሎጂ ብለን የምንጠራቸው ኤሌመንቶች በጣም መሰረታዊ የሚባሉ ኤሌመንቶች ናቸው ነው። ናይስ። ይህንን ካየን ቀጣይ የምንመለከተው ደግሞ ዳታ፣ ኢንፎርሜሽን፣ ኖሌጅ እና ዊዝደም ብለን የምንጠራቸው እንመለከታለን። እንግዲህ ዳታ ሲምፕል ሮ ፋክት ተብሎ ይጠራል። ሮ ፋክት ተብሎ ይጠራል። ሴት ኦፍ ሲምቦል ብለን እንጠራዋለን።
ሃዝ ኖ ሚኒንግ ኢትሰልፍ ነው ማለት ብቻውን ሚኒንግ የሌለውን ነገር ነው። ዳታ ብለን እንጠራዋለን። ኳሊታቲቭ በሆነ አይነት መንገድ ሜጀር እናደርገው እንችላለን፣ ኦር ኳንቲቲቭ በሆነ አይነት መንገድ ሜጀር እናደርገው እንችላለን። ሶ ሲምፕል የሆነ ኤኒ ትራንዛክሽን ሪፖርት ዳታ ብለን እንጠራዋለን። ለምሳሌ አንድ ሰው መጥቶ ሆቴል ቡክ ሲያደርግ ያ ሰውዬ ቡክ ማድረግ ዳታ ብቻውን ሚኒንግለስ ነው። ብቻውን ሚኒንግለስ ነው። ወይም ደግሞ አንድ ሰው ሱፐርማርኬት ገብቶ አንድ አይተም መርጦ ገዝቶ ሲሄድ የሆነች አይዲ የተለጠፈባት ኦር የሆነ ታግ የተደረገበትን አይተም ገዝቶ ሲሄድ ዳታ ነች። ያችን ሪከርድ እናደርጋታለን፣ እንመዘግባታለን። መመዝገባችን 5:56 ሲል አንድ ግለሰብ እንደዚች አይነት አይተም ገዝቶ ሄዷል። ዳታ ነው ያ። ከዛ ዳታ ምን ይደረጋል? ፕሮሰስ ይደረግና ወደ ምን ይመጣል? ወደ ኢንፎርሜሽን ይመጣል። ኢንፎርሜሽን ኢዝ ዳታ that is processed to be useful ነው። ስለዚህ ኢንፎርሜሽን ማለት ዳታ ምን አይነት ዳታ ፕሮሰስ የተደረገ ነው፣ ስትራክቸርድ የሆነ ቅርጽ የያዘ መዋቅር የያዘ። ስለዚህ ዲቴል የሆኑ ነገሮችን ሁሉ የሚነግረን ማን ነው፣ ምንድን ነው፣ መቼ ነው፣ የት ነው፣ ምን አይነት ነገሮችን የሚመልስልን ነው። ይህንን ኢንፎርሜሽን ብለን እንጠራዋለን። ኢንፎርሜሽን ተብሎ ይጠራል። ለምሳሌ ሽያጭ ሊሆን ይችላል፣ እንዳልኳቸው ሽያጭ ሊሆን ይችላል። ሽያጭ ሆኖ በቀን ውስጥ አንድ አይተም ሊሆን ይችላል፣ ኤክስ የሚባል አይተም። ኤክስ የሚባል አይተም 10 ጊዜ ተሸጦ ሊሆን ይችላል። ከዛ ያ ምን ይሆናል ማለት ነው? ኢንፎርሜሽን ሲሆን ኦኬ፣ በዚህ ቀን ውስጥ የሸጥነው የኤክስ አይተም 10 ነው። ዛት ኢዝ ኢንፎርሜሽን ይሆናል። ፕሮሰስ የተደረገ ስትራክቸር የተደረገ ሚኒንግ ሊሰጥ በሚችል መልኩ አንደርስታንድ ሊደረግ በሚችል መልኩ የተቀመጠ ፕሮሰስ የሆነ ሮው ፋክት ኦር ዳታ ዊኮልት ኢንፎርሜሽን ብለን እንጠራዋለን ማለት ኢንፎርሜሽን ብለን እንጠራዋለን። ልክ ሜሴጅ ሆኗል ማለት መልእክት ሆኗል። ዘን ኖሌጅ ሲሆን ኖሌጅ ብለን እንጠራው ደግሞ ኮሌክሽንስ ኦፍ ኢንፎርሜሽን ተብሎ ይጠራል። ኮሌክሽንስ ኦፍ ኢንፎርሜሽን ፕላስ ደግሞ ዘ አፕሊኬሽንስ ኦፍ ዳታ ኤንድ ኢንፎርሜሽን ብለን እንጠራዋለን። ኤንድ አንሰር ሃው ሎኬሽን ሃው የሚሆን የሚመለስን ነው። ግን አጠቃላይ ኖሌጅ ስንል ዘ ኮሌክሽንስ ኦፍ አፕሮፕሪየት ኢንፎርሜሽን ዊዝ ዘ ኢንተንት ኦፍ ሜኪንግ ኢት ሞር ዩዝፉል። ስለዚህ የአንድን መረጃ የበለጠ ዩዝፉል የምናደርግበት ከዛ የተለያዩ መረጃዎችን ኮሌክት አድርገን እነዚያን ኢንተርፕሬት የምናደርግበት ሜካኒዝም ኮልድ ኖሌጅ ብለን እንጠራዋለን። ስለዚህ ምን ልንል እንችላለን? ኦኬ ሴራችን ከትናንት ዛሬ በዚህ ያክል ፐርሰንት ጨምሯል። ሴራችን ከትናንት በዚህ ትናንትናም ግብይቶች ተከውነው መጨረሻ ላይ መረጃዎችን ሰብስበን 9 አይተም ሸጠን ነበረ። ዛሬ በተመሳሳይ መልኩ ግብይቶች ተከውነው ፕሮሰስ እናደርገው 10 አይተም ሸጠናል። ስለዚህ ከትናንቱ ዛሬ ይበልጣል። ስለዚህ ምን ልንል እንችላለን ማለት ነው? ኖሌጅ ሲሆን እውቀት ሲሆን፣ ስለዚህ ሽያጫችን በአንድ ጨምሯል፣ ሽያጫችን በዚህ ያክል ፐርሰንት ጨምሯል ማለት ነው። ዛት ኢዝ ኖሌጅ ብለን እንጠራዋለን። ዘን ዊዝደም አለ። ዊዝደም ጥበብ ነው። ሞር የቫሊድ አንደርስታንዲንግ ተብሎ ይጠራል። ፊሎሶፊክ የሆነ ፕሮቢንግ ያለበት ነው። ከተለያየ አይነት ፐርስፔክቲቭ ከተለያየ ኮንቴክስት መመልከት ነው የዊዝደም ፐርፐዙ። በማኔጅመንት ኢንፎርሜሽን ሲስተም ውስጥ ላይክ እንደ ኤክስፐርት ሲስተም፣ ዲኤስኤስ ብለን የምንጠራቸው ዲሲሽን ሰፖርት ሲስተም ብለን የምንጠራቸው አሉ። ዋት ኢፍ አናሊሲስ የሚሰሩ ከሆነ ዊዝደም ብለን እንጠራለን። ስለዚህ ዊዝደም የኤክስፒሪየንስ ነው። በተለይ አሁን ጥበብ ስንል ግለሰቦች የእውቀት ሊኖራቸው ይችላል፣ ነገር ግን ጥበቡ ላይኖራቸው ይችላል። ጥበብ ሲሆን ሞር በኤክስፒሪየንስ የታሸ ነው፣ በቫሉ የታሸ ነው፣ በኮንቴክስት በደንብ የደረጀ ነው። ፊሎሶፊካሊ የሆነ ፕሮቢንግ ያለው ነው፣ ሪዝኒንግ ያለው ነው፣ ምክንያታዊ የሆነ ነው። ያንን ዊዝደም ብለን እንጠራለን። በማኔጅመንት ኢንፎርሜሽን ሲስተም ውስጥ ላይክ እንደ ዲኤስኤስ ያሉ ሲስተሞች የዊዝደም ታስክን ይከውናሉ። ቢኮዝ ዋት ኢፍ አናሊሲስ ይሰራሉ፣ ፊቸር የሆነ ፐርስፔክቲቭ ስላላቸው ነው። ከዚህ አንጻር ዳታ ኖሌጅ፣ ዳታ ኢንፎርሜሽን ኖሌጅ እና ዊዝደም መረዳት እንችላለን። ወደ ቀጣዩ ፓርት ስንመጣ ኢንፎርሜሽን ኒድስ ኦፍ ማኔጀር ብለን እንጠራዋለን። ማለትም ማኔጀሮች ለምንድን ነው ኢንፎርሜሽን የሚፈልጉት የሚለውን እንመለከታለን። እንግዲህ በተቋም ውስጥ አጠቃላይ መረጃ ታስኮችን ኮኦርዲኔት ለማድረግ ኮንትሮል ለማድረግ በጣም እንጠቀምበታለን። ከዛ በተጨማሪ ለብዙ ሪዝኖች ሰዎች መረጃ ሊሰበስቡ ይችላሉ። ኢንተርቴን ለማድረግ መረጃ ኢንተርቴን ለማድረግ ሊሆን ይችላል። በእውቀት ራሳችንን ለማድረጅት ሊሆን ይችላል። ኢንፎርሜሽን አይደለም ኢንፎርሜሽን ከተለያዩ ቦታ ኮሌክት የምናደርገው ለምንድን ስንል አንድም ያለንን እውቀት የበለጠብን ለማድረግ ሊሆን ይችላል፣ ለማካበት ሊሆን ይችላል፣ ያንን ዊዝደሙን ለማምጣት ሊሆን ይችላል፣ ጥበባችንን ቢውልድ ለማድረግ ሊሆን ይችላል። ከዛ ተጨማሪ ኢንተርቴን ለመዝናናት ሊሆን ይችላል። በቢዝነስ እና በተቋም ደረጃ ግን መረጃ በጣም አስፈላጊ የሚሆንበት ሜካኒዝም ኢንፎርሜሽን ሀይሊ ኒድድ እንዲሆን ያደረገው አንድም ሳውንድ የሆነ ዲሲሽን ሜክ ለማድረግ ነው። ሳውንድ የሆነ ማለት የምንወስነው ውሳኔ ሳውንድ የሆነ የሚያመጣው ሪዛልት ጥሩ የሆነ
ችግርን መፍታት የሚችል የምንወስነው ውሳኔ ሪሊ በደንብ ችግሩን መፍታት የሚችል አይነት እንዲሆን ለማስቻል ነው። ኢንፎርሜሽን በጣም ሃይሊ የሚያስፈልገው ካልሆነ የምንወስነው ውሳኔ የተሳሳተ ይሆናል። የምንወስነው ውሳኔ የተጣመመ ሊሆን ይችላል። የምንወስነው ውሳኔ ኮንቴክስቱን ያልጠበቀ ሊሆን ይችላል። የምንወስነው ውሳኔ በእኛ ተቋም ውስጥ አፕላይ ለማድረግ በጣም አስቸጋሪ የሆነ ውሳኔ ሊሆን ይችላል። ከዚህ አንጻር ኢንፎርሜሽን ኢዝ ሃይሊ ኒድድ ነው። ስለ ችግርን ለመፍታት ጥሩ የሚባል መልካም የሚባል አይነት ውሳኔንም ለመወሰን ሳውንድ የሆነ አይነት ውሳኔንም ለመወሰን መረጃ በጣም ያስፈልጋል ነው። ከዛ ተጨማሪ ፕሪሲሽንን ለማምጣት ማለት ኤግዛክት የሆነ ሪዛልትን ለማምጣት መረጃ በጣም ያስፈልጋል። ሲምፕል ገስ እንዳናደርግ ሄትሮጂኒቲን ለመቀነስ ማለት የተለያየ አይነት ነገሮች እንዳይኖሩ ወጥ የሆነ ነገር እንዲኖር ኢንፎርሜሽን ከዛ ተጨማሪ ስትራክቸርድ የሆነ ነገር እንዲኖር ሪስክን ሚኒማይዝ ማድረግ እንድንችል መረጃን መሰብሰብ መቻል ይጠበቅብናል። ከዛ በተጨማሪ መረጃን ከየት ነው የምናገኘው? ሶርሶች ምንድን ናቸው? ሶርሶችን ስንመለከት ሁለት አይነት መሰረታዊ ሶርስ አለ። አንዱ ኤክስተርናል ሶርስ ነው፣ ሌላኛው ኢንተርናል የሆነ ሶርስ ነው። ኤክስተርናል በሆነው ሶርስ ውስጥ መንግስት አለ፣ ትሬድ ግሩፕ አለ፣ ኮመርሻል፣ ሌሎች ኢቨን ኮምፒውተር ሊሆን ይችላል። ብዙ ኤክስተርናል የሆኑ የዳታ ሶርሶች አሉ። ኢንተርናል የሆኑ ሶርስ ብለን የምንጠራው ግን ያ በተቋማችን ውስጥ የሚገኝ ነው። የኢንተርናል ሶርስ ኦፍ ኢንፎርሜሽን ብለን የምንጠራው ከፋይናንስ የሚመጣ፣ ከኤችአር የሚመጣ፣ ከማርኬቲንግ የሚመጣ፣ ከፐርቼዚንግ ዲፓርትመንት የሚመጣ፣ ከሴልስ የሚመጣ፣ ከማኑፋክቸር የሚመጣ፣ ከአድሚኒስትሬሽን የሚመጣ መረጃን ደግሞ ኢንተርናል ሶርስ ኦፍ ኢንፎርሜሽን ብለን እንጠራዋለን። ኢንተርናል ሶርስ ኦፍ ኢንፎርሜሽን ብለን እንጠራዋለን ማለት ነው። እኛው ኢንፎርሜሽን ሲስተም ፍሬምወርክ ካለ ያው በኢንፎርሜሽን ሲስተም ፍሬምወርክ ብለን የምንጠራው ቤዚካሊ ኢንፑት ፕሮሰስ ተደርጎ ወደ አውትፑት የሚመጣበት ያ አውትፑት ደግሞ መልሶ ፊድባክ የሚሰጥበትን ሂደት ነው። እነዚህ ግን በኢንፎርሜሽን ሲስተም ውስጥ መሰረታዊ የሚባሉ ኮንሰርኖችን ነው የምናየው። ፋውንዴሽናል ኮንሴፕት አለው፣ ኮምፖነንቶች አሉት ነው። በኢንፎርሜሽን ሲስተም ውስጥ ቤዚክ የሚባሉ ኮምፖነንቶች አሉ። ላይክ የኢንፎርሜሽን አንድ ኢንፎርሜሽን ሲስተም ቢውልድ ለማድረግ ኮምፖነንቶች አሉት። ያንን ፋውንዴሽናል ኮንሴፕት እንለዋለን። ቴክኖሎጂ ያስፈልጋል ኢንፎርሜሽን ሲስተም ቢውልድ ለማድረግ። ቴክኖሎጂ ሃርድዌሩ፣ ሶፍትዌሩ፣ ሌሎች አይነት ነገሮች ያስፈልጋሉ። ከዛ አፕላይ የምናደርግበት ኤሪያ ይፈልጋል። ፍሬምወርኩን እንዳጠቃላይ አፕላይ የምናደርግበትን ኤሪያ ማወቅ መቻል ይጠበቅብናል። ኢንፎርሜሽን ሲስተምን ለኦፕሬሽን፣ ለማኔጅመንት፣ ለተለያየ አይነት ለኮሚኒቲ ኦሪየንትድ አድቫንቴጅ ጌን ለማድረግ ስንል እንጠቀምበታለን። ከዛ የዴቨሎፕመንት ፕሮሰስ አለ። እንዳጠቃላይ ፕላን የምናደርግበት ዴቨሎፕ የምናደርግበት ኢንፎርሜሽን ሲስተማችንን ቢውልድ የምናደርግበትን ሂደት ዴቨሎፕመንት ፕሮሰስ ብለን እንጠራለን። ዘን ቻሌንጆች ይኖሩታል። እነዛን ቻሌንጆች ደግሞ ታክል ማድረግ መቻል ይጠበቅብናል፣ መፍታት መቻል ይጠበቅብናል። ይህንን የኢንፎርሜሽን ሲስተም ፍሬምወርክ ብለን እንጠራዋለን ማለት ነው። የኢንፎርሜሽን ሲስተም ሮል በቢዝነስ ውስጥ ምንድን ነው? ኮሚኒቲ ኦሪየንትድ አድቫንቴጅን ሰፖርት ማድረግ መቻል፣ የቢዝነስ ዲሲዥን ሜኪንግን ሰፖርት ማድረግ መቻል፣ እንዲሁም የአጠቃላይ ያንን ሂደት ሰፖርት ማድረግ መቻል ነው የኢንፎርሜሽን ሲስተም ፐርፐዝ። ላኛው የኢንፎርሜሽን ሲስተም ታይፕስ ስንመለከት በሁለት መሰረታዊ ጉዳዮችን ክፍላቸዋለን። ኦፕሬሽን ሰፖርት ሲስተም እና ማኔጅመንት ሰፖርት ሲስተም ብለን ክላሲፋይ እናደርጋቸዋለን። ኦፕሬሽን ሰፖርት ሲስተም ውስጥ እንደ ትራንዛክሽን ፕሮሰሲንግ ሲስተም፣ ቲፒኤስ፣ ፕሮሰስ ኮንትሮል ሲስተም፣ ኢንተርፕራይዝ ኮላቦሬሽን ሲስተም ያሉ ሲሆን በማኔጅመንት ሰፖርት ሲስተም ውስጥ ደግሞ ማኔጅመንት ኢንፎርሜሽን ሲስተም፣ ዲሲዥን ሰፖርት ሲስተም፣ ኤክስኪዩቲቭ ኢንፎርሜሽን ሲስተም የተባሉ የሚጠሩ መሰረታዊ የኢንፎርሜሽን ሲስተም አይነቶች ይገኛሉ። ግን ምን ማለት ነው የሚለውን እንመልከት። ኦፕሬሽን ሰፖርት ሲስተም ማለት ነው፣ እንዲሁም ደግሞ ማኔጅመንት ሰፖርት ሲስተም ማለትስ ምን ማለት ነው የሚለውን ስንመለከት ለአጠቃላይ ኦፕሬሽን ሰፖርት ሲስተም ብለን የምንጠራው የአንድን ቢዝነስ ትራንዛክሽን ኤፊሽንሲ የበለጠ ኢምፕሩቭ የሚያደርግ ነው። ኤፊሽንትሊ ፕሮሰስ ቢዝነስ ትራንዛክሽን። ስለዚህ ቢዝነስ ትራንዛክሽን ኤፊሽንትሊ ፕሮሰስ የምናደርግበትን ሲስተም ኦፕሬሽን ሰፖርት ሲስተም ብለን እንጠራዋለን። ወይራስ ደግሞ እንደጠቃላይ በተቋም ውስጥ ያለ ኢንዱስትሪያል ዩናይት ፕሮሰስን ኮንትሮል የሚያደርግ ከሆነ በኮሚኒኬሽን እና ኮላቦሬሽን ሰፖርት የሚያደርግ አይነት ከሆነ ኮርፖሬት ዳታቤዝን አፕዴት የሚያደርግ ከሆነ ያንን ኦፕሬሽናል ሰፖርት ሲስተም ብለን እንጠራዋለን። ማኔጅመንት ሰፖርት ሲስተም ብለን የምንጠራው ግን ይሄ እንደጠቃላይ ለሪፖርት ሊሆን ይችላል፣ ለዲስፕሌይ ሊሆን ይችላል፣ ለዲሲሽን ሜኪንግ ሊሆን ይችላል የሚያስፈልጉ አይነት ኢንፎርሜሽኖችን ፕሮቫይድ የምናደርግበትን ሲስተም ማኔጅመንት ሰፖርት ሲስተም ብለን እንጠራዋለን። ማኔጅመንት ሰፖርት ሲስተም ብለን እንጠራዋለን። ኦፕሬሽናል ሰፖርት ሲስተም ብለን የምንጠራው በውስጡ ያሉ የሲስተም አይነቶች አንዱ ትራንዛክሽን ፕሮሰሲንግ ሲስተም ነው፣ ቲፒኤስ ብለን የምንጠራው። ይሄ የአንድን ቢዝነስ ዴይሊ ትራንዛክሽን ሪካርድ የምናደርግበት ሲስተም ትራንዛክሽን ፕሮሰሲንግ ሲስተም ብለን የምንጠራው።
ሴል ፕሮሰሲንግ ሊሆን ይችላል፣ ኢንቨንተሪ ሊሆን ይችላል፣ አካውንቲንግ ሲስተም ሊሆን ይችላል እዛ ውስጥ አሉ። ትራንዛክሽን ፕሮሰሲንግ ሲስተም እንለዋለን። ለምሳሌ በአንድ ሆቴል ውስጥ ሪዘርቬሽን ሲስተም ቢኖር ያ የሪዘርቬሽን ሲስተም ትራንዛክሽን ፕሮሰሲንግ ሲስተም ይባላል። ስለዚህ አንድ ሰው ካለበት ቦታ ሆኖ ሆቴል ቁጥር ይዞ ከዛ ክፍያውን ፈጽሞ ምናምን ብቻ ቡክ ሲያደርግ ያንን ሂደት ትራንዛክሽን ፕሮሰሲንግ ሲስተም ብለን እንጠራዋለን። ፕሮሰስ ኮንትሮል ሲስተም ብለን እንጠራዋለን። ይሄ ደግሞ እንደ አጠቃላይ በተቋም ውስጥ የሚገኝ ቢዝነስ ኦፕሬሽን ይኖራል፣ ማኑፋክቸሪንግ ይኖራል፣ ፕሮሰስ ይኖራል። ያንን ፕሮሰስ ያንን ሂደት ሞኒተር የምናደርግበት ኮንትሮል የምናደርግበት ሜካኒዝም ፕሮሰስ ኮንትሮል ሲስተም ብለን እንጠራዋለን። ለምሳሌ አሁን የህዳሴውን ግድብ ስንመለከት የህዳሴ ግድብ ከዚህ በኋላ ፕሮሰስ ይደረጋል። የኃይል ማመንጨት ሂደት ይኖራል። እዛ ኃይል በማመንጨት ሂደት ውስጥ ፕሮሰስ አለ ሂደት አለ። ያንን ሂደት ሰፖርት የሚያደርግ ሲስተም ከሆነ ያንን ፕሮሰስ ኮንትሮል ሲስተም ብለን እንጠራዋለን። በተጨማሪ ኢንተርፕራይዝ ኮላቦሬሽን ሲስተም ብለን እንጠራዋለን። ይሄ ደግሞ ኮላቦሬት ለማድረግ ኦር ኢንተራክት ለማድረግ በወርክ ግሩፖች መካከል በቲሞች መካከል ያለን ኮላቦሬሽን ለማምጣት ሲባል ኢምፕሊመንት የሚደረግ ኢንተርፕራይዝ ኮላቦሬሽን ሲስተም ብለን የምንጠራው። ወደ ማኔጅመንት ሰፖርት ሲስተም ስንመጣ አንዱ ማኔጅመንት ኢንፎርሜሽን ሲስተም ነው። ማኔጅመንት ኢንፎርሜሽን ሲስተም ማለት ነው ኦልሞስት ካሁን በፊት ዲስከስ አድርገነዋል። ለምሳሌ የዴይሊ ሴል አናሊሲስ ሪፖርት ስንመለከት ያ ማኔጅመንት ኢንፎርሜሽን ሲስተም ብለን እንጠራዋለን። ለማኔጅመንት ኢንፎርሜሽን ሲስተም ትራንዛክሽን ፕሮሰሲንግ ሲስተም ትልቅ የሆነ ሚና ይወጣል። ትራንዛክሽን ፕሮሰሲንግ ሲስተም ውስጥ ዳታ ነው ያለው። ያንን ዳታ ፕሮሰስ ተደርጎ ወደ ኢንፎርሜሽን ሲመጣ ማኔጅመንት ኢንፎርሜሽን ሲስተም ብለን እንጠራዋለን። ስለዚህ ዴይሊ የሆነ ሴልስ አናሊሲስ ሪፖርት የሚቆሉት ማኔጅመንት ኢንፎርሜሽን ሲስተም ብለን እንጠራዋለን። ከዛ ተጨማሪ ሪፖርቶች፣ ዲስፕሌዎች እና ማኔጅመንት ኢንፎርሜሽን ሲስተም ተብለው ይጠራሉ። አዲሽናሊ ዲሲሽን ሰፖርት ሲስተም አለ። ዲሲሽን ሰፖርት ሲስተም ይሄ ኢንተራክቲቭ የሆነ አድሆክ የሆነ ሰፖርት ያለው ነው። ዋት ኢፍ አናሊሲስን የሚሰራ የሲስተም አይነት ነው የዲሲሽን ሰፖርት ሲስተም ብለን የምንጠራው። እንደዚህ ብናደርግ እንደዚህ ነው የሚሆነው፣ እንደዚህ ቢደረግ እንደዚህ ነው የሚሆነው። ይህን ያክል አማውንት አድቨርታይዚንግ ላይ ስፔንድ ብናደርግ ይህን ያክል ገቢ ልናገኝ እንችላለን። በዚህ አይነት መንገድ ዋጋ ብንተምን ይህን ያክል አይነት ሪተርን ሊያመጣልን ይችላል። በዚህ አይነት መንገድ መርተን ዲስትሪቢዩት ብናደርግ ዋት ኢፍ አናሊሲሶችን የሚሰራ እንደዚህ ቢሆን ምን ይሆናል ተብሎ ሲጠየቅ ያንን ሪፕላይ የሚያደርግ የሚመልስ አይነት ሲስተም ነው። ያንን ሲስተም ዲሲሽን ሰፖርት ሲስተም ብለን እንጠራዋለን። ከዛ በተጨማሪ ኤክስኪዩቲቭ ኢንፎርሜሽን ሲስተም ተብሎ የሚጠራለን። ይሄኛው ደግሞ ለኤክስኪዩቲቮች ወይ ደግሞ ሃየር ሌቭል ላይ ለሚገኙ ቶፕ ሌቭል ላይ ለሚገኙ ማኔጀሮች የሚሆን ክሪቲካል የሆኑ አስፈላጊ ኢንፎርሜሽኖችን ደሊቨር የሚያደርግ የሲስተም አይነትን ኢንተርፕራይዝ ኤክስኪዩቲቭ ኢንፎርሜሽን ሲስተም ብለን እንጠራዋለን። ዳኛው ብዙ አይነት የሲስተም አይነቶች አሉ። ኤክስፐርት ሲስተም አለ፣ የኤክስፐርት አድቫይስ የምናገኝበት ያንን ኤክስፐርት ሲስተም ብለን እንጠራዋለን። ለምሳሌ ክሬዲት አፕሊኬሽን አድቫይዘሮች ሊሆን ይችላሉ፣ ወይም ደግሞ ስለ ህግ ሊሆን ይችላል፣ ስለ ጤና ሊሆን ይችላል። እነዚህ ኤክስፐርት ሲስተም ብለን እንጠራዋለን። ዳኛው የኖሌጅ ማኔጅመንት ሲስተም አለ። ይህኛው የሲስተም አይነት ደግሞ እንዳጠቃላይ ኖሌጅ ምን የሚደረግበት ትራንስሚት የሚደረግበት የሲስተም አይነት ነው። ኖሌጅ ማኔጅመንት ሲስተም አለ። ስትራቴጂክ ኢንፎርሜሽን ሲስተም አለ። ከዛ ተጨማሪ ፋንክሽናል የሆነ የቢዝነስ ሲስተም አለ። ራሱን የቻለ የአካውንቲንግ ሲስተም አለ፣ የፋይናንስ ሲስተም አለ፣ የኦፕሬሽን ሲስተም አለ። እነዚህ በሙሉ ፋንክሽናል የሆነ የቢዝነስ ሲስተም ብለን እንጠራቸዋለን ማለት ነው። ዘአዘር ፓርት ኢቢዝነስ ነው። ኤሌክትሮኒክ ቢዝነስ ብለን የምንጠራው ኢቢዝነስ ብለን የምንጠራው ዩዝ ኦፍ ኢንተርኔት አዘር ኔትወርክ ኤንድ ኢንፎርሜሽን ቴክኖሎጂስ ቱ ሰፖርት ኤሌክትሮኒክ ኮሜርስ ኢንተርፕራይዝ ኮሚኒኬሽን ኮላቦሬሽን ኤንድ ዌብ ኢኔብል ቢዝነስ ፕሮሰስ ብለን የምንጠራው ነው። ስለዚህ ኤሌክትሮኒክ የሆነ ኢኮሜርስን ሰፖርት የሚያደርግ ኢንተርፕራይዝ ኔት ኮሚኒኬሽንን ሰፖርት የሚያደርግ ኮላቦሬሽንን የሚያመጣ ከዛ ተጨማሪ ዌብ ኢኔብል የሆነ የቢዝነስ ፕሮሰስ እንዲኖር የሚያደርግ የኔትወርክ ኦር የኢንፎርሜሽን ቴክኖሎጂ አይነትን ቢኮዝ ቢዝነስ ብለን እንጠራዋለን። ስለዚህ ቢዝነስ ኢኮሜርስን ይይዛል። ቢኮዝ ኢኮሜርስ ስንል ሲምፕሊ ሽያጭን ነው የምንመለከተው። ኢኮሜርስ ስንል ቢዝነስ ግን እንደጠቃላይ ተቋማዊ የሆኑ ስለዚህ ኦፕሬሽኑ ላይ ሊሆን ይችላል፣ ፋይናንስ ላይ ሊሆን ይችላል። በዲፓርትመንት ውስጥ በሙሉ በኦቨሮል በተቋም ውስጥ በሙሉ ያለን የሲስተም አይነትን ይኮልት ቢዝነስ ብለን እንጠራዋለን። በተለይ ዩዝ ኦፍ ኢንተርኔት የሚጠቀም ከሆነ ቴክኖሎጂን የሚጠቀም አይነት ከሆነ ያንን ቢዝነስ ብለን እንጠራለን። ስለዚህ ለምሳሌ ሽያጭ ለመሸጥ ብቻ ሳይሆን ሺፕ ለማድረግ ለማጓጓዝ ምናምን ዋቴቨር በብዙ ኤሪያዎች ላይ በብዙ ኮንቴክስቶች ላይ ኢንተርኔትን አፕላይ የሚያደርግ አይነት ሲስተም ካለ ያንን ሊኮሉት ቢዝነስ ብለን እንጠራዋለን። ስለዚህ ቢዝነስ ኢንክሉዲንግ ኢኮሜርስ which involves buying, selling, marketing, servicing of products, service and information over the internet and other networks። ስለዚህ እንደ አሊባባ ሌሎችም ላይክ አሁን ቴሌን ብንመለከት እና አማዞንን ብንመለከት ብዙ ተቋማቶችን ብንመለከት ቢዝነስ ይበዛቸዋል። ከረንትሊ እንዳሁን ቢዝነሶች
ኮንዳክት እየተደረጉ ያሉት ራን እየተደረጉ ያሉት ኤሌክትሮኒክ በሆነ ቱል ነው። ኢቢዝነስ ነው። በብዛት ዘመኑም የኢቢዝነስ ነው። ምክንያቱም ምርት ፕሮሞት የሚደረገው ኦንላይን ነው፣ የሚሸጡት ኦንላይን ነው። ከዛ ተጨማሪ ተጭነው የሚመጡልን እኛው እዛው አለንበት ቦታ ላይ ተጭነውልን ይመጣሉ። አሁን ላይ ድሮንን በመጠቀም ብዙ አይነት ቴክኖሎጂዎችን በመጠቀም አለንበት ቦታ ላይ ደሊቨር ማድረግ የተጀመረው ዳት ኢቢዝነስ ብለን የምንጠራው። ስለዚህ ምግብ ለመብላት የግድ የሆነ ቦታ መሄድ አይጠበቅብንም። ስለዚህ ስልካችን ላይ የአንድ የሆቴል አፕሊኬሽን አውርደን ከዛ ሆቴል ውስጥ ምግብ አስመጥተን ከዛ አለንበት ቦታ መመገብ እንችላለን። ዳት ኢቢዝነስ ብለን የምንጠራው እሱ ነው። ከዚህ አንጻር ማየት እንችላለን። ኦቨሮል ዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ በቻፕተር 3 እንገናኛለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አክቹዋሊ ከዛ በፊት ሜቢ ይህንን ቪዲዮ የምትመለከቱ ቀጣይ ላይ ጥር ላይ ኤግዚት ኤግዛም የምትወስዱ ተማሪዎች ካላችሁ ለእናንተ የሚሆን ቱቶሪያል በኦንላይን እንዲሁም ደግሞ በአካል ስለሚሰጥ ደውላችሁ ልታወሩ ትችላላችሁ። በተጨማሪም ስልጠና ለመውሰድ የማይመቻችሁ ነገር ግን የምታነቡት ማቴሪያል ግራ ለተጋባችሁ በደንብ የተዘጋጀ እያንዳንዱ ኮርስ ላይ በተለይ ኤግዚት ኤግዛም ለምትወስዱ ተማሪዎች 16ቱንም የኤግዚት ኤግዛም ኮርሶች በደንብ ጥንቅቅ ተደርገው የተዘጋጁ ሾርት ኖቶች ያሉበት፣ ፓወርፖይንቶች ያሉበት፣ ፒዲኤፎች ያሉበት ከዛ በተጨማሪ ደግሞ እያንዳንዱ ኮርስ ላይ ከ30 እስከ 50 ድረስ የሚደርሱ ጥያቄዎች ያሉበት እንዲሁም ከ2015 እስከ 2017 ሰኔ እስከተሰጠው ኤግዚት ኤግዛም ያሉ ጥያቄዎችን እስከ ማብራሪያ መልሳቸው የያዘ ዶክመንት የምትፈልጉ ከሆነ በተመሳሳይ መልኩ ደውላችሁ ልታወሩኝ ትችላላችሁ። ስልክ ቁጥሬ 0933025888 ነው። በዚህ እየደወላችሁ አለው ብሉኝ ታገኙኛላችሁ። ዲስከስ እናደርጋለን፣ እናወራለን። ለዛሬ የነበረን ቆይታ ይሄንን ይመስላል። በቀጣይ በቻፕተር ቪዲዮ እንገናኛለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። አመሰግናለሁ በጣም